ሶስት አይነት ሲኤስኤስ አርጎች አሉ። ኢንተርናል፣ ኤክስተርናል እና ኢንላይን ሲኤስ ብሉ ላድርጉ እንዲሆን ሊፈልግ ያው ብሉ ሆነ። ኤክስተርናል ሲኤስኤሱን ስንጠቀም ግዴታ የሚያስፈልገን አንድ ነገር አለ። ሰላም ውድ የኮዲቲቭ ቻናል ተከታታዮች እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ኤችቲኤምኤል ፔጃችን ላይ እንዴት የሲኤስኤስ ስታይል ተጠቅመን የጻፍናቸውን ፓራግራፎችና ሄዲንግ ቦርድ ላይ የሚታዩትን ነገሮች እንዴት አድርገን ማሰማመር እንችላለን የሚለውን በዚህ ቪዲዮ አሳያችሁ። ሶስት አይነት ሲኤስኤስ አርጎች አሉ። ኢንተርናል፣ ኤክስተርናል እና ኢንላይን ሲኤስኤስ የምናሳምርበት ነገሮች አሉ። ይህንን ቪዲዮን ተከታተላችሁ እስከ መጨረሻው ታዩታል ማለት። የመጀመሪያው ኢንላይን የምንለው ኤች1 ልበልና ኢንላይን ሲኤስኤስ ኢንላይን ሲኤስኤስ አንደኛው ይሄኛው ነው። ሁለተኛው ኤች2 ኢንተርናል አለ ኢንተርናል ሲኤስኤስ። ሶስተኛው ደግሞ ኤክስተርናል ሲኤስኤስን ማድረግ እንችላለን ማለት በሶስት አይነት መንገድ። ኢንላይን ሲኤስኤስ የምንለው ምንድን ነው? ኢንላይን ሲኤስኤስ ማለት ከኤችቲኤምኤል በዛው ከበዲ ውስጥ የምናደርገው። ለምሳሌ እችኛዋን ስታይል ሜል አትሪቢዩት ተጠቅመን ስታይል ሜል አትሪቢዩት እንጠቀምና ካለሩ ምን ይሆን ሪድ ኢንላይን ማለት ነው። ካለሩ ምን ሆነ ሬድ ሆነ። እንደገና ደግሞ ፎንት ሳይዙ 20 ፒክስል ብለው 20 ፒክስል ሆነ አነሰች ወደታች ነው። እችን ለምሳሌ 100 ባድርግ 200 ባድርግ በጣም ትልቅ ሆነ። ኢንተርናል ሲኤስኤስ ኢንላይን ሲኤስኤስ ትልቅ ሆነ። ይሄ የኢንላይን አደራረግ ዘዴ። ኢንላይን የምንለው በዚህ መልኩ እንሰራለን ማለት ነው። ኢንላይን ሲኤስኤስ ላይ ብዙ ነገሮችን መጨመር እንችላለን። የፈለግነውን ነገር ማሰማመር እንችላለን። ለምሳሌ ባክግራውንዱ የሎ ቢሆን ሊፈልግ ባክግራውንዱ የሎ ላሉ በላ የሎ ይሆናል። ባክግራውንዱ የሎ ሆነልኝ። ይህ የኢንላይን አደራረግ። ሁለተኛው ደግሞ ኢንተርናል ሲኤስኤስ የሚባለው። ኢንተርናል ሲኤስኤስ ማለት ኤችቲኤምኤል ፔጃችን ላይ ሆኖ ከሄድ ላይ እናደርጋለን። ስታይል ብለን እዚህ ጋር እንመጣና ስታይል በዲ ብለን ባክግራውንዱ ምን ብሉ ላድርገው። ብሉ እንዲሆን ሊፈልግ ብሉ ሆነ። ከለር ደግሞ ግሪን እንዲሆን ሊፈልግ ከለር ግሪን። ይሄኛው ግሪን ሆነ፣ ይሄኛው ግን አልሆነ። አሁን ይሄኛው ያልሆነበት ምክንያት አለ። እሱን አሳያችሁ። እዚህ ጋር ፎንት ሳይዙ 100 ፒክስል ሆነች። ይሄኛው ግን ሆኗል። እያችኛዋ ግን አልሆነችም። ለምንድን ነው ያልሆነበት ምክንያት? ያልሆነበት ትልቁና ዋነኛው ምክንያት ደረጃ አላቸው። መጀመሪያ ትልቁና ጠንካራው ኢንላይን ሲኤስኤስ የምንለው ከበዲው ላይ ራሱ ላይ የምናደርገው ስታይል የሚል አትሪቢዩት ተጠቅመን የምናደርገው ነገር በየትኛውም በኤክስተርናሉ በኢንተርናሉ መቀየር አንችልም። እዚህ ጋር የምንጠቀመው ማለት ነው። እንደገና ሁለተኛው ደግሞ ኢንተርናል የምንለው ደግሞ ከዚህ ጋር ያለው ነው። ይህ የኢንተርናል ሲኤስኤስ አደራረግ ስታይል አሁን ያደረጉት ማለት ነው። ኤክስተርናል ማለት ግን የሲኤስኤስ ፔጃችን ከፍተን የምናደርግበት። ኢንተርናሉን ላጥፎና ላሳያችሁ። እስከዚህ ከደረሳችሁ ቪዲዮውን እንደወደዳችሁት አልጠራጠር። ሳብስክራይብ ካላደረጋችሁ አሁኑኑ ሳብስክራይብ አድርጉ። ላይክ፣ ኮሜንት አድርጉ። ኤክስተርናል ሲኤስኤሱን ስንጠቀም ግዴታ የሚያስፈልገን አንድ ነገር አለ። ሊንክ ያስፈልገናል። የሊንክ ፋይላችን እዛ ጋር ሄደን ሊንክ ማያያዝ አዛሬ ስንጽፍ እዚህ ጋር መጥቶ እንትን የሚልልንም እዚህ ጋር ምን የሚላለ ሊንክ ሪል ስታይል ሺት ይላል። ሊንኩ የመጣው ከየት ነው? ስታይል ሺት። ሃይሪፉ ምንድነው? ስታይል ሺት ሆኖ የሲኤስኤስ የሆነ ማለት ነው። ስለዚህ እዚህ ጋር እንሄድና ሲኤስኤሳችን ላይ በዲ ብለን ልክ እነዛ ባክግራውንዱን ብሉ ላድርገው፣ ከለሩም ደግሞ ግሪን ባድርገው ኢንተርናል ሲኤስኤስ ኤክስተርናል ሲኤስኤስ ተመልሶ ሆነልን ማለት። ይህ የኤክስተርናል። እዚህ ላይ ማንኛውም የምንፈልገውን ነገር በሊንካችን እዚህ ጋር ያለውን ሊንክ እናያይዝና ኤችቲኤምኤል ፔጃችን ላይ ሄድ ውስጥ ማለት ነው። ሄድ ውስጥ ላይ ሊንኩን ሪል ስታይል ሺት ሄሪፍ ስታይል ሲኤስኤስ ብለን እናያይዝና ከዚህ ላይ መጠን የፈለግነውን መጻፍ እንችላለን። ከዚህ ላይ የፈለግነውን ነገር ብንጽፍ ምንም እንትን የሚልብን ነገር የለም። ለምሳሌ ኤች ስሪዋን ላይ ኤች ስሪ ብዬ ስሪዋን ላይ ከለሯን ሪድ ባድርጋትና ከለር ሪድ ባድርጋት ትሆናለች። ይኸው ኤክስተርናል ሲኤስኤስ የምትለዋ በራሷ ነች። እዚህ ላይ ማንኛውም ነገር እናስቀምጥበት ይሆናል ማለት ነው። ይህ
በጣም በቀላሉ መንገድ ስታይል ሺት እና ሃይርፍን ተጠቅመን የሲኤስሲኤስ ኤችቲኤምኤል ፔጃችን የምናስቡበት ነው። ሞር በበለጠ ደግሞ ሲኤስሲኤስ ሙሉ ኮርሱን ስሰራ ደንብ አሳያችኋል። ይህ ቪዲዮ ለሰዎች ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሸራችሁ ይማሩበት። ከዚህ ውስጥ የትኛውን ወደዳችሁት? ኢንተርናሉ፣ ኤክስተርናሉ ወይስ ደግሞ ወደዳችሁት? ኮሜንት ላይ ያሳውቁ።